በአገር ውስጥና በውጭ ሀገር የምትኖሩ ውድ ኢትዮጵያውያን በሙሉ ሰላም ለእናንተ ይሁን። ዛሬ በዚህ መልኩ የቀረብነው የእርዳታ እጃችሁን ፈልገን ነው። ይህ በቪዲዮ ላይ የምትመለከቱት ልጅ ህፃን ቢቂላ ኤፍሬም ይባላል። የ8 ዓመት ልጅ ሲሆን የሚኖረውም በቤኒሻንጉል ጉሙዝ ክልል አሶሳ ዞን በአምባሲ ከተማ ውስጥ ነው። በቅርቡ በጠና ታሞ ወደ አሶሳ አጠቃላይ ሆስፒታል ሪፈር ተደርጎ የነበረ ቢሆንም በአሶሳ አጠቃላይ ሆስፒታል በተደረገለት ምርመራ የደም ካንሰር ምልክቶች ስለተገኙበት ለተሻለ ምርመራና ሕክምና ወደ ቅዱስ ጳውሎስ ሆስፒታል ሸባሙጫ ከናሞ ዳምሳ ከሚቀብዱሜ ማለት ዳምሳኒ ከቡ በራራ ወጀዳጋ በራራ ወጀዱ ሙጫን ፈያን ኒሴሌሜም ሎላ ከሰት ኩፌ እንዱዌ እስመራ ፈይ ሙጫን ኩኒ እስማና ሱላፊ እንቀበመ ሰቀበሙ መልኩሻ ደጌስኔ አሲ ቀደምኔ ናንኮት ሁሌ ረመራ ባላ ሳት ሁሌ ዳጎ መረሳት ነንጊስ ጋር ተሳት ጌሱ ኡምናን ቀቡ አርሰዋት ደበርሲናን ጅደን ከናፉ አቤተክ ወደተና ጉዳይ ናሙሞ ዱፈኒ ሙጫ ከሰቲ ካንሰር ዲጋ ተርገመ ኑቲ እንደንደኙ ደበርፈዱናን ጅደን አኒሞ ደበርፈቱ ሆነ ጉዳን ቀውሳው ምንም እንኳን በአስቸኳይ ሄዶ ሕክምና እንዲወስድ ለቤተሰቦቹ ቢነገራቸው ለትራንስፖርት እንኳን የሚሆን ገንዘብ ስለሌላቸው ወደ ቤት ይዘውት ገብተዋል። ወላጆቹ የሚተዳደሩት የቀን ስራ በመስራትና ጉሊት በመሸጥ ነው። ስለሆነም ለወገን ደራሽ ወገን ነውና ውድ ኢትዮጵያውያን በሙሉ ያቅማችሁን እንድትረዱት እና ይህ ልጅ በፍጥነት ሕክምና ማግኘት እንዲችል እንድታደርጉ ስንል በትህትና እንጠይቃቸዋለን። ለዚህም ስራ ያግዘን ዘንድ በወላጅ እናቱ ስም የተከፈተ የባንክ አካውንት ተዘጋጅቷል። የምትችሉ በገንዘባችሁ፣ ያልቻላችሁ ደግሞ ይህ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ዲዩት ሪፖስት በማድረግ እንድትተባበሩን ስንል እንጠይቃቸዋለን።